እስኪ አንድ ጊዜ እነ በረከት ሚሉትን ሰምተን እንመለስ። ሰሞኑን በጣም ብዙ የመኪና አደጋዎች እያየን ነው እየሰማን ነው ምናምንና ሬስ የምታደርጉ ወጣቶች ትክክል መኪና የምትይዙ እውነት አይ ይሄ እንደ ጀለስ እናውራሽ እንደ ምክር ምናምን ሳይሆን እንደ ጀለስ እናውራ። በቃ ሰዎች እየሞቱ ነው በስነ ስርዓት ሬስ እያደረጋችሁ ስለሆነ እየተወዳደራችሁ ስለሆነ በጣም ኢሪስፖንሲብል ስራ ነው። ፋራ ነው እየሆናችሁ ያላችሁት እና ትክክል ሰው እየሞተ ነው በስነ ስርዓት እናቶች ውጪዎች ምናምን እየሞቱ ባለፈው ይሄ የፕሮግራም ላይ ምናምን የሆነች ልጅ ሞተ። ይሄ በጣም ሲሪየስ ኢሹ ሲሆን የበርካቶችን ህይወት እየነጠቀ ያለ ጉዳይ ነው። ከተማ ውስጥ ከፍጥነት በላይ የሚነዱ ዜብራ ላይ ጭራሽ ነዳጅ ረግጠው ፍጥነት የሚጨምሩ እጅግ በጣም አሰቃቂ በሆነ ሁኔታ እናቶችና ልጆች መሻገር እስኪፈሩ ድረስ የሚያሽከረክሩ አሽከርካሪዎች አሉ። ስለዚህ ሁላችንም ህይወታችንም አንዴ ብቻ የምንጠቀምባት ህይወት ስለሆነች በጥንቃቄ እንድናሽከረክር አልፎ መስመሩን ይዞ ወክ እያደረገ ያለው ሰው ላይ አደጋ እንዳናደርስ እባካችሁ ሁላችንም ጥንቃቄ እናድርግ። ስናሽከረክር በማስተዋል እንዲሆን በዚሁ አጋጣሚ ይህንን መልእክት ለማስተላለፍ ነው።